ጀምር። ሰላም ጤና ይስጥልኝ ውድ ተከታዮቼ እንዴት ናችሁ? ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ እኔ ወንድማችሁ በመሰረታዊ በዋና ስሜ ደጁ ይባላለሁ። በፌስቡክ በቲክቶክ ስም ታጋሽ ነኝ ህልመኛው ይባላለሁ። በዩቲዩብም እንደዛው ደጁ ሾብሶ ይባላለሁ። አሁን ያለሁት በአረብ ኢማራት ላይ ነኝ እና በጣም የሚገርም ታሪካዊ ቦታ እየጎበኘሁ ነው ከውድ ወንድሞቼ ጋር ሆኜ እና ዩኤኢ አረብ ኢማራት እንዴት ተመሰረተች፣ መነሻዋ የት ነበረ እና ደግሞ ስትመሰረትስ ምን አይነት አቋም ነበራት ሲባል በረሃማ ነበረች እና ደግሞ በጦርነት ስትታመስ የነበረች ስትታመስ ጭቅጭቅ ላይ የተያዘች ዓለም ወይም ሀገር ነበረች እና አሁንስ በምን አይነት ሁኔታ ትገኛለች? በአንድነት በመፈቃቀር በመደጋገፍ እና በመዋደድ አንድ በመሆን በአንድ ፖለቲካ ሳይንስ ላይ በመተማመን ሀገርን ማስቀጠል ችለዋል። ነዳጅን ማምረት ችለዋል። የሚያማምሩ ታሪካዊ ስራዎችን መስራት ችለዋል። እኛስ የሀገሬ ልጆች ምንድነው የሚጠበቀው ከኛ? ይህንን የሌላውን መተን ስናደናንቅ የራሳችን ቤት እያረረ ነው ወይስ እንዴት ነው? ዛሬ የኛንም የኢትዮጵያን ታሪክ ዓለም ጎላ አድርጎ እየጠራ ለኢትዮጵያ ኢትዮጵያ እያለ እንሰማለን። ይሄ እንዲመጣ ውስን ሰዎች ዋጋ እየከፈሉ ይገኛሉ። እንደኔ ያላችሁ ወጣቶች ከናንተ ምን ይጠበቃል? ከናንተ የሚጠበቀው ቲክቶኩ ላይ፣ ፌስቡኩ ላይ፣ ዩቲዩቡ ላይ፣ ኢንስታግራማችሁ ላይ፣ ትዊተራችሁ ላይ በእያንዳንዱ በተዘጋጀላችሁ በሚዲያ ፕላትፎርሞች እንደዚህ አይነት መልእክቶችን እንድታስቀምጡ ዘንድ እያልኩኝ እኔ ወንድማችሁ ሊታቻለኝን ትንሽዬም ብትሆን ይህን ያክል ሊያስጎበኛችሁ ችያለሁ። ይሄ የአረቡ መነሻ ነው። መነሻ ቦታ ነች። አላኤን ትባላለች። በአላኤን ላይ ደግሞ የተምር ማሳ ነው። ይሄ ዙሪያው የተምር ማሳ ነው። ውስጥ ላይ ደግሞ ተምሩን እንዴት ውሃ ማጠጣት እንዳለባቸው እንግዲህ ወንድማችን ያሳያችኋል፣ ማየት ትችላላችሁ። ውሃውን ለማጠጣት ምን አይነት ነገሮችን እንደተጠቀሙ እንዴት እንደሰሩ እና ደግሞ ምን አይነት ድባብ እንዳለ በወፎች ጩኸት ታጅባ በአዕዋፋት ዝማሬና ጭብጨባ ታጅባ ሀገር ቤት ያለን ይመስላል። ቀዝቀዝ ያለ አየር ያለበት ነው። እንግዲህ በታሪክ አጋጣሚ ቢሆን መጥቻለሁ፣ አይቻለሁ። በጣም ደስ የሚል ነው። ከፊት ለፊት ደግሞ የሚያምር ነገር አለ። እዛ ጋር የሚታዩት ዝም ብሎ የድንጋይ ክምር አይደለም። ውስጥ ላይ የሚገራርም ታሪክ ያለ ነው። ቁርአን የሚማማሩበት የሚሰግዱበት እና ደግሞ የሼኾች ምስጢራዊ ቦታዎች ናቸው። ስለዚህ የሀገሬ ልጆች ለሀገሬም እንደዚህ አይነት መልካም ዜና ትውልድ ሁሉ መጥቶ እየዘገበ ይገኛልና እናንተም በርቱልን። እንዲህ እንደኔም የቻላችሁትን ነገር አድርጉ፣ አትፍሩ። በቃ የምትችሉትን አውሩ፣ አሳዩ ለትውልድ። አመሰግናለሁ፣ ወዳችኋለሁ። ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩልኝ። ሰላም ለሀገሬ እና ለህዝቦቿ።